ብቻ ነው እሺ በቃ ወይ ብድር እናደርገውና ሰርተሽ ትከፍያለሽ ነገርኩ ምናሴ ጥሩ ልጅ እንደሆን ካቃለው ግን ከዚህ በኋላ ስለዚህ ጉዳይ የምታነሳ ከሆነ እንቀያየማለን እሺ በይኝና ይሄን ነገር እንጻፍ ቆይ ምን ብለህ ነው የምትጽፈው አንቺ ብቻ እሺ በይኝ እንጂ እኔ ይሄን ነገር ከጻፍኩት ለአጯን እያዝረከረክሽ ነው ወሬኛ ምን ብለህ ነው የምትጽፈው መጀመሪያም ብለን እንጀምራለን መሰልሽ አዎ መጣል የባህር ስፋቱ የሰማይ ርቀቱ የምድር ስፋቱ የኮከብ ብዛቱ ያድ እንደምን አለሽ እኔ ካንቺ ናፍቆት በስተቀር በጣም ደህና ነኝ ብለን እንጀምራለን አንተ ያማል እንዴ ምን እሺ የድሮ የዘመድ ደብዳቤ ልታስመስለው ነው እንዴ እንደዛ መሰለ እንዴ ምን ይሻላል እኔ ምን አቅላለሁ ራስ አይደለ እንዴ ይችላል ምናምን ያልከው አዎ መጣልኝ ምን ብለን እንጀምራለን መሰለሽ አይ ላቭ ዩ ብዬ ልጀምር ሰላምታ በጣም ለምወድሽ ለልቤ ትርታ በቃ ይሄን ብለን ስንጽፍላት ለአጯን እያዝረከረከች ነው የምትመጣው ወላ ቀናኒሳ ይቀድማት አንተ ግን ትናንት ነገር ነህ ሁሉ ነገር ትናንት ላይ ነው እንዴ እሺ ይሄም ኤክስፓየርድ አድርጓል እንኳን ቃላቶቹ አንተ ራሱ ኤክስፓየርድ አድርጋል እንዴ እንደውም በቃ አትረብሽኝ ራሴ ጽፏለሁ ከዛ አነብልሃለሁ ቆይ ግን ታምቹ ያምር ግን ታምራል ሁሉም እንዳንቺ ተምሮ ላይ ወፍ ይመስልሻል በደንብ ነው እስከ ስንት ተምራል እድሜ ልኬም በይ ስማሪ ኖርኩት እኮ እስከ ስንት ተምራል ዶክተሬት አልተሰጠኝም እንጂ ያልተማርኩት የለም እስከ 3ኛ ክፍል ተምሬያለሁ ኧረ እባክህ እስከ 3 ተምረህ ነው እንዴ ዶክተሬት ያልሰጥ ምናምን የምትለው አይደብርም ለማንኛውም አሁን አትረብሽኝ ራሴ ልጻፍ አንተ ራሱ ይሄን የጻፍኩትን ስታነብ ባታለቅስ ከምላሴ ጸጉር ይነቀ ወረኛ እስከ 3 ከመማር እንደኔ ያለ መማር አይሻልም አትረብሽኝ እባክህ ምን ይላል መሀይም ቀልደኛ ነው እኔ ምልሽ አና አቤት አሲር ኤላ ምንሽ ነው ኤላ ማን ነው ኤላው ልየው ነው ኤላው ልየው አላወኩትም ኤላ ለታሪ የሚደውልልህ ልጅ ነው ኤልያስ ማለት ነው እንዴ እሱ እኮ ምንም አይደለም ማለት ታዲያ ለምንድን ነው የሚረዳችሁ አንድ መስሪያ ቤት ነበር የምንሰራው አዲስ አበባ እንደመጣ ስነግረው የታረቀኝን ስልክ ሰጠኝ አንተ ግን ቆይ ለምን ጠየከኝ አይ ምናልባት ቺክ ከተጫወታችሁ ብዬ ነው ቺክ ማለት አይ ፍቅረኛ ወይም ባልሽ ከሆነ ብዬ ነው አረ ኤልያስ እንደዛ አይነት ልጅ አይደለም ደሞ እንደዛ አይነት ነገር ቢያነሳ አላናግረውም ነበር ለምን እኔ ፍቅር የሚባል ነገር አልፈልግም በዚህ ሰዓት የኔ ሐሳብ አባቴ ብቻ ነው ፎንቃ እኮ ጥሩ ነገር ነው ምን ችግር አለው እኔ እንደዚህ አይነት ነገር አልፈልግም ማሴር በዚህ ሰዓት ወንድ የሚፈልገው ነው አባቴ ብቻ ነው አራት እኮ ጭፒስ በቃ እኔ ለጭው ያክል ነው አልተቆጣም ዋው ሙር ነኝ እኮ ምን ነበር የሚለው እያረጀው ነው መሰለኝ ይሄ ምንድነው የሚለው ሰጽፈው ካሌላ ሰው አይንተው ሰነበር እንዴ ይቺ ማናት አንበቢልኝ በእናትሽ እኔ ምን አውቄልህ
የልጅቷ ስም ማን ነበር? ሃና አዎ መጣችልኝ።